በቃ ዲስ ነው ምን ነው ተኛ ሲሉ ጨላው በህልም ነው ራፐር ያለ ብር ያለ ራፐር መኖር አይቻልም ፌመስ ሆኜ በታክሲ መሄድ አልፈልግም አጨብጭቡ አይፎን እንኩና አረን ሰብየው አሮ ጎረና ይሄን ነገር አትድገሙት ብያለሁ እንደውም አይ ቲንክ ከጠበቁት በላይ ሊሪክሊ በክብር ተጠርቶ ሚዜ መሆን ወግ ነው ገባ አርፈ ሚዜ ብትሆንስ ከሶስቱ ዲስ ትራኮች የትኛውን ትመርጣላችሁ የኔ ምርጫ ለኔ የተመቸኝ በዚህ ቪዲዮ ኤምሲ ሲያምረኝ አሌክስ ንጉስ ዲስ ያደረገበትን አለሚቱ የሚለውን ስራ እንሰማለን በጣም በጉጉት እንደሰው ይተብየው መጥቻለሁ ኤምሲ ሲያምረኝ ድሮ ነው ማቀው ስራውን እስቲ አስተውሰኝ You make me to come get with you You make me to come rock with you You make me አስተውስ ድሮ በሲዲ ዲቪዲ ማውታ ፕሌየር አለ ፋዘሪ አስጭኖ ይመጣ ነበር ዘፈኖች ነው እሱም ኤምሲ ሲያምረኝም ያው የፍቅር ዘፈን የፍቅር ራፕ አብዛኛው ስለ ፍቅር አብዛኛው አለ ዲስ ላይ ሰምቼው ማላቅም ተነካክቶም ያቀምስልኝ ከሰው ጋር አሁን እንግዲህ የሱን ዲፈረንት ቨርዥን እናያለን ብዬ ነው ማስበው አይተነው ማናቆ ሳይድ እሱን አንድ አይነት ፍሎ ነው አንድ አይነት ዜማ ነው ምናምን ይልላል እንዴ እሱ ነው ያሰራኛሉ አሪፍ ሪስፖንስ ነው እንደተጠበቁት ነው ማለት እኔም ስለ የነበረው ነገር ነው ያለው በተለይ መደጋገም ፍሎ ላይ ምናምን የተባለው ያረጋው እንደሆነ ያውቀዋል ደማይ ማለት ጥሩ እየተሰራ እየተሸጠ ያለ ነገር ስለሆነ እንደሚቀጥል ነው እኔ ማሰበው የነበረው እሱም ያንን ይደገሙ እኔ ጭራሽ አላቆም ሲል ሰምቻለሁ አሌክስ እንደው ለእውነት ለመናገር አግኝቼው አላውቅም አንተዋወቅ አይ ቲንክ እሱ እንትን ለማለት ነው ማለት ለማሳነስ መሰለኝ ያለው እንደዛ ማን ነው ምናምን ትላለህ አሌክስን ጭራሽ ማውቀው ታሪክ የለም እንዴትም እንደገባ አላቅም በምን በኩል ራሱ እንዳስገባ ማላቅም ግግም ብሎ እኔ ያለውበት ቢፉ ላይ አለ እንግዲህ አይቼው አላቅም ሊሆን አይችልም ማን ሁሉም ይተዋወቃሉ ወረፈን ይተዋወቃሉ አትሊስት ስቱዲዮ በርሊ ሰላም ተባብለው ተላልፋሉ ዲቴል እንኳን ባይተዋወቁ ይሄን ማሰብ እንደዛ ነው ሁሉም ይተዋወቃሉ ውስጥ ገብቶበታል ብለን ነበረ ግን ደሞ አሁን ያወጣው ዲስ ደሞ በቃ አስወጣ ነው ለምሳሌ የእውነት ለመናገር አልቻለበትም ዲስ እንኳን አይ ቲንክ ዲስ ነው የምር ግን ያው እሱ አሪፍ ነው መጂስ አይልም ዲስ ተደርጎ ምላሽ የሰጠበት ነው እንጂ ጠንከር ያለ ነው አዎ በደም እንደም ተዘጋጅቶ የቀመጠ ነው ይመስለው ቢፉ ላይ አንኳኩቼ ነው የገባሁት በቃ ገብቷል ራሱን አስገብቷል እንግዲህ ገግሞ ከገባኝ አናስወጣው እኛም ቤት ነው ማለት አሁን የጻፈው ሰው በቃ አስበውበት ለብዙ ጊዜ ለሆነ ጊዜ ሆነኛል ብሎ ያስቀመጠው ነው ይመስለው ሲስተሙን ማወቅ ነው የኛ ሀገር የሙዚቃ እና የህዝቡ ቁርኝነት በዜማ የታሸ ነው ዝም ብለህ ደረቅ ሂፕ ሆፕ ብትሰራ ትሰራለህ ከዛ በኋላ ግን አንድ ቦታ ታጥር ትቀመጣለህ እሱ ጋር እንኳን ጥሩ ነው እሱ ሞር በዜማ ነው እንትኖቹ ስራዎቹ የሚሰራው ያስወደደውም እኛ ዜማ ስለምንወድ ኢትዮጵያዊ ዘፈን ስለምንወድ ፍቅር ነገር ነው ስለምንወድ ገብቶታል እሱን ተጠቀመ ማጆሪቲው እንደዛ ስለሆነ እነዚህ ደግሞ ደረቅ ነው አብዛኞቹ ደረቅ ራፕ ስለሆነ እውነቱን ነው ትንሽ ቢጨምሩበት አሪፍ ነው እሱን ባላንስ ማድረግ ያለበት ነገር ነበር እነዚህን ባላንስ ማድረግ ያለባቸው አይደል 20 ሰው ምናምን ላይቭ ላይ ሪአክት አሁን አድርግበት ይያሉ አይ ዶንት ኖ ብዬ ነው የመጣሁት ይሄ በቃ ሶስተኛው ዓለም ጦርነት ነው በቃ ገባ እሳት ለብሶ እሳት ጎርሶ እሳት ይዞ እኔ መጣ ዓለምዬ አይበልከፋ ያው ዲስ ይሆናል ብዬ አልጠብቅም ዘፈን I'm going to kill this nigga ዝናው ይቆያል ጠብቆ ረፋ ለስለሳርኩ ወይስ ነገ እንዴ ቆይ ተረጋጋ ያኛው ኳ ገልብጡ ገለባብጡ ምናምን ቤቱን ደርምሶ ምናምን ነው የመጣው ይሄኛው በቺክ ነው የገባለት አይ ቺክ
ልጅ ሚካኤል ነው አይዲስ ሁላ አሌክስ ነው ያው ራሱላ ኢንትሮን አልሰራው ጠብቆ ወረፋ ዝናው ምን ነው ከፋ ዝናው ይቆይ በወረፋ ምናምን ነገር I'm gonna kill this nigga ካልደፈረስ አይጠራ አለማየሁ አሌክስ ጽንኮኖም ያላዝን እንባውን ላብሰው ሀብዬ ስጀምር ሚሉት አርመሰመሰው መቀመጫው ሸገር አዲስ ሲያምረኝ እኮ ነው መጣጥፉ እጄ ላይ ደጋፊው በራፌ ላይ ሸብረብ ይላል ምድር ተመልካቹ እጅ ወደ ላይ በክብር ተጠርቶ ሚዜ መሆን ወግ ነው ድግስ ካልሰበርኩኝ ቡሌ ስጡኝ ምን ነው ሌላ ለቅሶ በክብር ተጠርቶ ሚዜ መሆን ወግ ነው እኔ ሚዜ ልሁንልህ ሚዜ ብቻ ብትሆን ወግ ነበረ ድግስ ሰባሪ ነው ያለው ምንድነው ያለው በአሌክስ ብሎታል ይሆን ነገር ሚዜዎቹ ብሎታል ልጅ ሚካኤልን ስለዚህ ሚዜዎቹ አንዱ እሱ ነው ኤምሲ ሲያምረኝ ለዛ መጠራት ፒስ ነው ይያለ ነው ምንም አይደብርም በክብር ተጠርቶ ሚዜ መሆን ወግ ነው ገባ አርፈ ሚዜ ብትሆንስ ቡሌ ስጡኝ ምን ነው ወይኔ ጉዲ አለሚቱ አሌክስ ነው ለካስ አሪፍ ነው ቡሌ ስጡኝ ምን አለ አሌክስ በቃ ቢቀርብ ማርያምን እኔ አሁን አፈርኩኝ ባለፈው ያልኩት ነገር እንዳለ ፈረሰ በቃ ስለ ኤምሲ ምጣም ያልኩት በቃ ደበረኛው ጠንካራ ያለ ነው አሪፍ ነው ኤነርጂው ምናምን ደስ ይላል እንደፈራውት አይደለም ማለት ሶፍት ሞስትሊ ሶፍት ነገር ይመስለኝ ነበር ይዝላል አልጠበቅኩት ኤምሲ በቃ ለቺኮቹ ምናምን የሆነ ነገር ይዘፍንላቸዋል ብዬ ነበር የጠበቅኩት ወይ አበባ ነክሶ ምናምን እሳት ለብሶ አልመጣ እኔ አሌክስ እኔ ምን ነው ወግ ነው ድግስ ካልሰበርኩኝ ቡሌ ስጡኝ ምን ነው ሌላ ለቅሶ ሙሾ ሻሹን አገልድሞ እኛ ስንመጣ መች ፊታችን ቆሞ ባየር በራሪ ቀሽም ተማሪ ተማርክ አስተማሪ የከሰርክ አዝማሪ ተማርክ አስተማሪ የከሰርክ አዝማሪ እኛን አስተማሪዎቹ ያለ ነው ተማርከኛ ወይኔ የከሰርክ ቀሽም ተማሪ ይሄ የሆነ አጥንተን የሚነካው ስድቦች አሉ አይደል ይሄ እናቶች የሚሰድቡት የከሰርክ አዝማሪ ምናምን እንደዚህ ለምን እንደዚህ አይነት ነገር ይዳል ወደ ስድብ እኮ ይሄዳል ከዲስ ወደ ስድብ ይሄዳል ተማርክ አስተማሪ የከሰርክ አዝማሪ ለምን ጠፋ ሲሉት ብር እየሰራው ነው ምነው ተኛ ሲሉት ጨላው በህልም ነው ዜሮዎቹን ቀንሳል በመወጭ እንኳን ሳንደራደረው ሳንሰካከሰው በመቶዎቹ ነው ያላ ብያል ምነው ጠፋ ሲሉት ጨላው በህልም ነው ይሄ ከባድ ነው ምነው ጠፋ ሲሉት ከዛ ፊት ምንድነው ብቻ የመጥፋቱን ጉዳይ ነው ያነሳው ስለዚህ አይ እውነቱን ነው እዚህ ጋር እውነቱን ነው የለም ነው እኛ እንኳን እንታያለን አልፋልፎ ባለፈው ምንድነው ያልኩት ብር ስኪዝ አሌክስ ብሎ ነበር ራፐር ያለ ብር ያለ ራፐር መኖር አይቻልም ፌመስ ሆኜ በታክሲ መሄድ አልፈልግም ብሎ ነበር አይደለ አሁን ምንድነው ይያለ እና አንሰካከሰው አያ እውነቱ በቃ ኤምሲ ሲያምረኝ ማለት የሆነ ጀለሳዳ በቃ ዝም ብሎ የሚያፈርጥ በቃ እውነቱን አንተ እውነቱን እኮ ማወቅ አፈልግ ገባ እኔ አሁን እንደዛ ነው አሁን እኔ አንዳንዴ በቃ መሰከስ ፈልጋለሁ በቃ ጆ አሁን የሆነ አሪፍ ዩቲዩብ ከሰራው የሚያስጠላ ነገር ከሰራው በቃ ለፍቼበታለሁ ግን በቃ ሰራው እንድባል ፈልጋለሁ ይሄ አይደለም ይሄ አይሆንም ምናምን የሚልሰው ጭራሽ በዘፈን አድርጎ ምናምን ከነገረ ይደብራል ያለው አቂሳኔ ብቻ አይነፋም ኤምሲ ሲያምረኝ አሁን ከዲስ ወደ ዲስሪስፔክት ሄደ በህልም ነው ዜሮዎቹን ቀንሳል በመወጭ እንኳን ሳንደራደረው ሳንሰካከሰው በመቶዎቹ ነው ያላዋቂ ሳሚ ምን ይለቀልቃል አለማየሁ ይላል ዓለምን የታቃል ጥበብን ቢስትል ቀጣሳ ጨብጦ አይኑን በጨዋጥሮ የሰው ልብ ይጠባል ንጉስ ነኝ እያሉ እሱ ሎሌ ሆኗል የተነፈሰ ኳስ እንዴት ብሎ ይነጥራል ተቀበል እምጮሃ ዶሮ የለችም እዚህ ጋር
ምጫዋ ዶሮ በስማ የተነፈሰ ኳስም ተብሏል። አይ ከባድ ነው። እና ምንድን ነበረ በቃ እኔ አላውቅም ኤምሲ ሲያምረኝ ምን ውስጥ ጀስታፕ በቃ የለም ሳትኖር ነው እየለፈለፍክ ያለው ዲሲ ባል በቃል አይነት ነገር ነው ይሄ በቃ አሁን እንትና ቡሌት ፕሩፍ ነበር ያደረገው ካያው ቡሌት ፕሩፍ ነው ያደረገው ሄድሻት ነው የመጣው ግንባሩን ነው የመጣው አይ በተለየ ሳውንድ ኤነርጂው በጣም ምናምን ደስ ይላል ብቻ ታፍ ነው ይሄ ነው እስካሁን ከሱ ስራዎች ካየሁት ማለት ያው ሞር ላይክ እንደ ልጅ ሚካኤል ነው የሚሰራው አይዲያዎቹ ሲጽፍ እንደዛ ነው አሁን ግን ያው ዲስላይክ አላውቅም ለዛ አሪፍ ነው በቃ መታቀፍ የህሊና ጸሎት ሁሉንም ነገር ለአሌክስ ያስፈልገዋል በዚህ ሰዓት ማንኛውንም አይነት ሳፖርት ለአሌክስ ያስፈልገዋል በቃ የሚሲ ሲያምረኝ ይበቃ በቃ ተቀበልንካ ካሎን ኮዳጅ አትላክብኝ ሰው አማላጅ ወደ ኋላ የለም ወደፊት እንጂ በቃ ገንፍሏል እርቅም አይበጅ ተቀበልንካ ካሎን ኮዳጅ አትላክብኝ ሰው አማላጅ ወደ ኋላ የለም ወደፊት እንጂ በቃ ገንፍሏል እርቅም አይበጅ አጣጥመው ሁለተኛውን ዙር እንደ ቡና ቶና መጠኑ ከብዶ ከተሰጠ ስመጥር ገናና አሻቅብ ተመልከት ድብን ዙፋን ላይ ስወጣ ተናግሬ ነበር ድሮም ዛሬም ይሄው ነው የኔጣ አስደናቂው ትውልድ አለ ከፊት ለፊቴ ላይ ጆሮ ዳባ ልበስ አይልም መስክሯል ለበላይ ዘመን ተቀይሯል አብረ ዘመን ይላል መሃል አራዳ ላይ ተሻሽሎ መጣባይ ስራ የድሮ አማላይ አልቀረቤሹም ወጉ እንግዲህ ከላይ ነኝ ዙፋን ላይ ያለው አጋጣይ ነው ላይ ነው አሪፍ ነው ጥሩ ነው አልቀረቤሹም ወጉ ተይዟል ተተኝቶ 10 አመት አለው ማለት ምን ለማለት የራስ ጉድጓድ ምስዋል ለመላጣ ሚዶ መቼም አይመከር የድሮ አማላይ ከ10 አመት በኋላ ተመልሶ መጥቷል ራሷን ደሞ ካፕስታል አያታ ራሷን ደሞ ትንሽ እሱ ላይ መቆየት አልፈለገም ይሄ ደሞ ምናምን ቆፍሮን የቀበሩት በኤምሲ ሲያምረኝ ቆፍሮ ቀብሮታል አሌክስን ሁሉም ነገር ተቀይሯል አሁን መሃል አራዳ ላይ አራዳንኛ አትበል እንደዛ አይደል አሁን ሁለት ሰዎች ሲጣሉ አንዱን ሲሰማ አውኪ ትክክልና አምጥልና እዛኛው ጋር ስትሄድ ይሄም እኮ ያስኪዳል እንደዛ ነው እንዲሱ ሁለቱም ሳይድ አንተ እንትን የመምረጥ ጉዳይ ነው በአንተ የሚያሳምነው ማለት በቃ ይሰው ያልሰራም ኦኬ ቢሊቭ አንተ ሰርተሃል ወይ ብለ ያመዛዘንክ ማየት ነው አንዳንዴ ሁሌም ታይቶ ማይሰራ ሁሌም እየመጣ ግን ዘፈኑ ያን ያክልትን ማይልሰው አለ so that doesn't make you a king when ይበላይ ማያስብልም ጠፍተህም አልፎ እየመጣ አሪፍ ስራ ከሰራህም ጥሩ ያስብላል ገብቷል እንደዛ ምስዋል ለመላጣ ሚዶ መቼም አይመከር የትም ካልተጠራ በቃ ሰርግ ሞክር ታትር ባትር ንጉስ ሻልሃል ካዋጣ በጅምላ ከከሰር ቸርችር ዜማው እኔ አንኳት ወና መሰነካና ዋናው ጤና እስቲ ልንገራችሁ የቅሌት ዜና ስሙን ጆሮ ስጡኝ በል መና አጨብጭቡ አይፎን እንኩና አረ ብየው አሮ ጎረና አረ ይሄን ነገር አትድገሙት ብያለሁ ይሄን ነገር ረፉ ብያለሁ ለምንድን ነው በቃ እግዚአብሔርን እኔ በቃ አሌክስ ጎን ማሪም ብቻውን ነው በቃ ከአሌክስ ጎን ነኝ አሌክስ እኔ አለው በአይፎን መጣበት አሁን ይሄ ነው ብራይብ አታርግ በስራ ነው መግለጽ ያለበት ነው እንደዛ ማርገ ደግሞ ስቲል አልበም ፍሎፕ አድርጓል አልሆነም ሰውንም ብራይብ አድርገም አልሆነልህም ይላል ያልከባል ማረግ አልነበረበትም በቃ ልጁ ተሳስቷል እኮ አሌክስ እኮ ተሳስቷል በቃ አሌክስ በቃ የሆነ ሰው ይሳሳታል ግን ስህተትን እነዛ ኢሞቪዎች አሉ አይፎን ምናምን ብለው አንድ ሙሉ ዘፈን ከፍተዋል በቃ እሺ ተሰምቷል በቃ አይፎኑ በቃ እንደ ባምቢ አይነት ነገር በቃ የሆነ የድሮውን ያመጣን አዲስ ነገር የሆነ የድሮውን ጥፋት አይደለም በቃ እሱ እየሞከረ ነው አይፎን ሰጥቶም ምናምን ቫይራል ግን አይስቱማ አሌክስ እኮ ያጠፋው ነገር ጠላቶቹ አይስቱም
ገባ አይስቱም ሱማ ያስኪዳል እኮ ግን ያን መጠቀም ምን አስፈልገ ነው ሌሎቹ አሁን አይጠቀሙማ ራሱ ስማቸው ወይም ስራቸውን ራሱ ነው እንትን የሚለው አይፎን ጋር ከመጣ ሜቢ ችግር አለ ማለት ነው ሰዎች ጋር ገና እንትን አላልኩም ብራይብ ማድረግ ከጀመርክ አለ ችግር በል መና አጨብጭቡ አይፎን እንኩና አልበም ተብየው አሮ ጎረና ተቀበልንካ ካሉን ኮዳጅ አትላክብኝ ሰው አማላጅ ወደ ኋላ የለም ወደ ፊት እንጂ በቃ ገንፍሏል እርቅም አይበጅ ተቀበልንካ ካሉን ኮዳጅ አትላክብኝ ሰው አማላጅ ወደ ኋላ የለም ወደ ፊት እንጂ በቃ ገንፍሏል እርቅም አይበጅ የታል ሶስተኛ ደግሞ ሊያጠጣው ነው waking up the beast right now እንግሊዝኛ waking up the beast right now stick to your lane nigga English born ain't it I can't take you serious man you're just an infant a kid a child this is a champion talk next time you see me that's the end game I'm like rest in peace ቀበረው ሳይሞት በቁሙ ክፉ ነው ኤምሲ ኢንፋንት ምን ማለት እንደው ታውቃለህ በእንግሊዘኛ ባር ደግሞ ጭራሽ አትሞክረኝም አይነት ነገር ነው እንግሊዘኛ ምን ኦኬ ይሁን እና እንደዛ ብሏል አውትሮ ላይ ማለት ግጥም እንትን አይደለም ራፕ አይደለም አውትሮ ነው ዝም ብሎ መውጫ እንትን ያለው ኢንፋንት ነው ያለው ዩሪ ናት እንጨጭ ማለት ነው ተወልዶ ትኩስ ህፃን ማለት ነው ኢንፋንት ምናምን ሲል ደግሞ ሪክዋስንም መሰለኝ በጣም ታነንዶ ጋንፍሎ ነው የከባው ስቱዲዮ ብሎት አሌክስ ንጉስ እንደገና የሆነ ነገር መስጠት አለበት በቃ ይሄ የሚቆም ነገር አይደለም ይሄ ላይክ የሆነ አንተ ወንድም መንገድ ይባለው ደመላሽ ብሎ መምጣት አለበት ደመላሽ የሆነ እንደውም አይ ቲንክ ከጠበኩት በላይ ሊሪክሊ ምክንያቱም እስካሁን ሰማቸው እንዳልኩ ለኔ በኔ አስተያየት ታፈስት የሚባል ግጥሞች አይደሉም ግን ይሄ ሜንስትሪም ላይ የሚሸጥ በቃ ሰዎች የሚወዱት ዘፋኝ ራፐር ነው ግጥሙ ላይ ያን ያክል ግን ያው ነው አሪፍ ነው ዲሱ ላይ ተመችቶኛል ልጅ ሚካኤል በቃ በክብር ነው ገባ ቃላት መርጦ የሚመክር አጎታላ ስሜትን ሳይጎዳ በቃ እንደዚህ ነው ልጅ መለወጥ ትችላለህ ግን ይሄ መንገድ ትክክል አይደለም ቀይራት ምናምን የሚል ልጅ ሚካኤል እንደዛ ነው ዜማዬ was በቃ ፒክ ነገር ምክንያቱም ሌሎቹን ስላልሰማሁት ያው የመጀመሪያው ዲስ ነው አሪፍ ነበር ከዛ የአሌክስን ተሰማው አሌክስ በጣም እንትን ብሏል በቃ ማለት የሌለ ነው በቃ ብቻ አሪፍ ነበር ዲሱ የሌለ አሪፍ ነው በሁሉም አንግል ሳይው ኳኳ ደግሞ በቃ አለ አይደል ይሄ አልደው ምናምን ነገር የምትለው በቃ እቺ በቃ ሁለተኛ ልጅ አላ ወይ ደግሞ ፍሬሽ እንትን የሆነ አልደው ምናምን ወይ ሳይድ ኒጋ ምናምን እዚህ ምናምን የሚለው ልጅ በቃ እሱ ነው ግን ፈታ አድርጎ በቃ አለው ክብር አለኝ ምናምን እኔ ነኝ እንደዚህ ካላስገባችሁኝ ምናምን የኤምሲ አሪፍ ነው ቆንጆ ነው በቃ ዲስ ነው ንከባበርም አይደለም አክብረኝም አይደለም ከሙዚቃው ኢንዱስትሪ ውጣ ነው በቃ ከስራው ልቀቅ ነው በመጨረሻም ከሶስቱ ዲስ ትራኮች የትኛውን ትመርጣላችሁ የኔ ምርጫ ለኔ የተመቸኝ አሌክስ ንጉስ ኤምሲ ሲያምረኝ የሱ ይበልጣል ይሄ ነው ማስበው በቃ ላይክ በደንብ ስትራክቸሩ ማለት ማንሳት ያለበትን ነገር እንዳለ አንስቷል ዲስ መደረግ ያለ ዲስም ሲያደርግ በአሪፍ ወርዶች ተጠቅሞ ነው ማለት እንዴት ነው የሚባለው በቃ ላይክ አላሩ ሁኩም አሪፍ ነበረ ማይሰለች እንደ ዘፈን ልሰማው ትችላለህ በቃ the whole thing አሪፍ ነው ድርቅ ያለ አይደለም እና አሪፍ ዲስ ነው በደንብ መነሳት ያለበትን አንስቷል በቃ ኤምሲ ሲያምረኝ ዲስ ሆኖ ተገኝቷል ዲስ ብቻ ሳይሆን ዲስ ሪስፔክት ሆኖ ተገኝቷል ብቁ ነው አሌክስ ይመስለኛል አሌክስ ይሰራል
ይሰራል እንደ ዘፈንም አድርጎ ሰርቶ የሆነ ዲስ የሚያረጋቸው ይመስል ዲስ ሙሉን ሳይሆን ይመስለኝ ያነሰዋል የሲያምረኝንም ያነሰዋል የሚልሽ ሚካኤልም ያነሰዋል የቀረ ነገሮችን ታነሳና ሁለተኛው ቨርስ ላይ ምናምን ሌላ ነገር ልታወራ ትችላለህ ገገመ እንዳይባል ማለት ነው ራሱ አሌክስ ንጉስ ይምጣ ባይ በቃ አሌክስ ንጉስ ሲጀመር በቃ ሽጉጥ ታንክ ይዞ ይውጣ በቃ ይዞ ይውጣ በቃ አካላዊ ያርገው ነገሩ